ሙሴ በእጁ በትሩን ወደ ሰማይ ከፍ ከፍ አድርጎ ጸለየ። ዋላ ለሙሴ በዲሁ በትሮ ውስተ ሰማይ ወአምጽአ እግዚአብሔር ነፋሰ ወአዜብ ከፍ አድርጎ እግዚአብሔርን በግብፅ ሀገር እስኪነጋ ድረስ አንድ መዓልት አንድ ሌሊት የአዜብን ንፋስ አመጣ። ያም የአዜብ ንፋስ አንበጣውን ወደ ግብፅ አገር ወሰደው። ወአምጽአ በምድረ ግብፅ ወነበረ ዲበ ኩሉ ብዙኃ ነፋሱም አንበጣውን ወደ ግብፅ አገር አመጣው። አንበጣውም በግብፅ አገር ሁሉ ሰፍሮ ኖረ። አንበጣውም ከዚያ ቀን እንደዚህ ያለ ተደርጎ የማያውቅ እንዲህም ወዲያ ከእንግዲህም ወዲያ ወደዚህ እንደዚህ ያለ ይደረጋል የማይባል እጅግ ብዙ ጽኑ ነበር። ወከደነ ገጸ ምድር ወማሰነት ምድር ወበሉ ሁሉ ሳይረ ምድር አንበጣው በብዛት የግብፅን ሀገር ሸፈነው። ምድርም እልም ድርግም ብላ ጠፋች። ሳሩን አንድም እህሉን ሁሉ ከበረድ የቀረውን የእንጨቱን ፍሬ ሁሉ በላው። በእንጨቱም ሁሉ ልምላሜ አልቀረም። ከእንጨቱ ሁሉ አንዲት እንጨት እንኳን በልምላሜ አልተገኘችም። በአንዲቱ እንጨት አንዲት ቅጠል አልተገኘችም። ወያህዱም ይላል በግብፅ ሀገር ባለው ሳር ሁሉ አንድም በእህሉ ሁሉ ልምላሜ አልተገኘም። ወአፍጠነ ፈርዖን ጸውዖቶሙ ለሙሴ ወለአሮን ያን ጊዜ ፈርዖን ሙሴ አሮንን ፈጥኖ አስጠርቶ ፈጣሪያችሁ እግዚአብሔርን ኪያክሙ ሲል ነው። እናንተንም በደሉ። ስረዩ እንከ እንተ ይዜ አዲ አበሳይ እናንተ አሁን ዛሬ የበደሉትን በደል ይቅር በሉኝ። ይህም ሞት ከኔ ይርቅልኝ ዘንድ ወደ ፈጣሪያችሁ ወደ እግዚአብሔር ለምኑልኝ። አንድም ወይሰስል እምኔ ይላል። እናንተ ወደ ፈጣሪያችሁ ወደ እግዚአብሔር ለምኑልኝ፣ ይህም ሞት ከኔ ይራቅልኝ አላቸው።